ሁሉም ጊዜ ያለው ተለዋዋጭ ነው። ወዳጄ ዛሬ ጨልሞበታል ብለህ ጥለኸኝ ብትሄድም እኔ ግን ጨለማን አልፈራም። የብርሃንን ትርጉም ያወቅኩት በጨለማው ነው። አዎ ዛሬ ሊጨልም ይችላል፣ ነገ ደግሞ ፀሐይ ውብ ሆና እንደምትወጣ እርግጠኛ ነኝ። እንደሚነጋም እርግጠኛ ነኝ። ከጨለማ በኋላ የሚመጣ ብርሃን ነው እጅጉን ውብ ነው። ጨለማ ያበረታል፣ ጨለማ ደፋር ያደርጋል። ስለዚህ ጨለማን አልፈራም። በዓይኖቼ ፀሐይ ስትጠልቅ አያለሁ። ከዛ በኋላ የሚመጣው ጨለማ እንደሆነ ማምነው። ከጨለማው በኋላ ግን ውብ የሆነው ብርሃን እንደሚመጣ እርግጠኛ ነኝ። የጠለቀችው ፀሐይ ውብ ሆና ትወጣለች። ስለዚህ ወዳጄ ለእኔ ጨለማ አያስፈራኝም፣ ለእኔ ውድቀቴ አያስፈራኝም። እንደገና እነሳለሁ፣ ጠንካራና ብርቱ እሆናለሁ።